ላፕቶፓችሁን ስታስነሱት እየዘገየ ለሚያስቸግራችሁ ሰዎች የተለያዩ ስራዎችን ጎን ለጎን ስትሰሩ እጅግ በጣም እየተንቀራፈፈ ለሚያስቸግራችሁ ሰዎች ኮምፒውተራችሁ እንዳይዘገይ ቤዚክ የሚባሉ ነገሮችን አድርጋችሁም የሚዘገይ ከሆነ ትልቁ መፍትሄው የላፕቶፓችሁን ሃርድ ዲስክ ከኤችዲዲ ወደ ኤስኤስዲ መቀየር ይኖርባቸዋል። ከኤችዲዲ ወደ ኤስኤስዲ ስትቀይሩት የላፕቶፓችሁን ፍጥነት በ10 እጥፍ ጨምራችሁት ማለት ነው። ስለዚህ ቤዚክ የሚባሉ ነገሮችን ከሞከራችሁ በኋላ ሃርድ ዲስካችሁን መቀየር ይኖርባቸዋል ማለት ነው። የድሮ ላፕቶፖች ከሆኑ በሳታ ታይፕ ኤስኤስዲ መቀየር ነው። የቅርብ ከሆኑ ደግሞ የኤም.2 ስሎት ስለሚኖራቸው የራም ታይፕ ማለት ነው እሱን ኤስኤስዲ መቀየር ይኖርባቸዋል ማለት ነው። ስለዚህ ላፕቶፓችሁ እየዘገየ ለምትቸገሩ ሰዎች በኢንቦክስም ልታወሩን ትችላላችሁ፣ ወይም ደግሞ ባዮ ላይ ባለው የቴሌግራም ዩዘር ኔም ልታናግሩን ትችላላችሁ ማለት ነው። ቤዚክ የሚባሉ ነገሮች ግን ሞክሩ። የቴምፖራሪ ፋይል ማጥፋት፣ ታስክ ማኔጀር ውስጥ ገብታችሁ የማትፈልጓቸውን አፕሊኬሽኖች ዲሴብል በማድረግ እንዲሁም ደግሞ የተለያዩ የአቧራዎች ሊኖሩ ስለሚችሉ ላፕቶፓችሁ ላይ እነሱን በማጽዳት ቤዚክ የሚባሉ ነገሮችን ሞክራችሁ ከተቸገራችሁ ቦይዝ ዲጂታልን ልታናግሩት ትችላላችሁ።